አምስት የንግድ ፕሪንሲፕል አስቀመጡ ያውን ባለ ሀብቶች የሚጠቀሙት ይመረህ ኩንቱ ዓልጅ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው ስራ ሙሉ ለሙሉ ለሰራተኛ ይሰጥ እየሰፋብስ ይሄድ ነው ዴሊጌት የምታደርገው ወረታች የምታሻግረው አንተ መሸፈን የምትችለው አንተ ነው መሸፈን ያለብህ ሰው እጅ ላይ ስራ ይጣል ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል ትክክለኛ ሰው ትክክለኛ ቦታ ታስቀምጠዋል ወኡነሚያል ስራው ያመጣልኝን ትርፍ ወደ ስራው መልሰዋል ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል ወይ ቤት ላይ ይጥለዋል ስራው ገንዘብ ሲራብ ታየዋል ስራው እዛው ላይ ነው መመልሰው ትንሽ አንስቼ ወኡነሚ አለ ዑስማን ኢብኑ አፋን ሶስተኛ የንግድ መርሁ ላ አዝደሪ ሪብሃን አለ ትርፍን አላቃልልም በተገኘው ትርፍ ሽጠው ይወጣሉ ሰይድና ዑስማን መርሃቸው ይሄ ነው ትንሽ ነው ትርፉ እስኪ ጨምር ይቆይ አቋም የላቸው ማገላበጥ ነው ዑስማን የንግድ ፕሪንሲፕላቸው ስታስገላብጥ ጥሩ ገዢ ታገኛለህ በትንሽ ትርፍ ትሸጥ አዲስ ደንበኛ ታገኛለህ ኦልድ ስቶክ ያስቀመጥከው ይወጣና አዲስ ትከታለህ የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው በማገላበጥ ውስጥ ገንዘቡ ይንቀሳቀሳል ንግዱ ይንቀሳቀሳል አዳዲስ ደንበኛ ታገኛለህ እነዛ እስኪ ጨምር ብሎ ያዙ ሰዎች እስኪ ሸጡ አንተ ጨርሰህ ወጣል قال أزدري ربحا ትርፍን አላቃልልም የተገኘው መሸጥ ነው የዑስማን አራተኛ የንግድ መርሃቸው لا أشتري شيخا ያረጀን አልገዛም ማርኬቱ ላይ የጠገበ ማርኬት ይኖራል እሱን አልገዛም ከትንሽ ይገዙትና አፋፍተው ነው የሚሸጡት አለም ደግሞ ጊዜ ወጣበት ለምሳሌ ክረምቱ ሲወጣ የክረምት ጃኬት አታመጣ አምስተኛ واجعل الراس راسين ንግድ ላይ አንድ ቦታ ብሬን አላፈሰም እበታት ነው ለምሳሌ አንድ መሬት 2000 ካሬ 200 ሚሊዮን የሚሸጥ ከሆነ 1100 ሚሊዮን ሌላውን 1100 ሚሊዮን ከሁለት ድንገት አደጋ ቢገጥሞ ብር ታስሮ አይቀር ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆማል የሆነ ጉዳይ ይኖርበታል ወይ ወራሾቹ ይመጡና ያስቆመዋል ብር ታስሮ ለአመታት ሊቆም ይችላል ወጣህ ማለት ነው ከማርኬት ገንዘቦችን ከፋፍላቸው ነበርአለን ንግዱ ላይ ዘመኑ ኢኮኖሚስት የሚጠቀሙት የዑስማንን ህግ ነው don't put all your eggs in one basket ሁሉን እንቁላልህን አንድ ባስኬት ላይ አታርጋሉ መጡና ምን የተወሰነው ቢሰበር ሌላው ጃለ ትንቀሳቀሳል ሰርቫይቭ ታረጋለ የተበደርከው ብድር ሊኖር ይችላል ከዚህኛው ትከፍላለህ ስራ አይቋረጥም ማለት ነው እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ